አብዛኞቹ ሰዎች በቂ ጊዜ የለኝም ብለው ያማርራሉ፣ ዘግይተው ይነቃሉ፣ በስልካቸው ላይ ሰዓታትን ያባክናሉ፣ አስፈላጊ ሥራዎችን ያዘገያሉ። ከዚያም ሕይወት ፍትሃዊ አይደለችም እያሉ ይበሳጫሉ። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ይለወጣሉ። ድንገት ሌላ ዓመት አልፎ ይገኛል። ብዙ ሰዎች ስለ ስኬት፣ ወደፊት ስለሚመጣ የተሻለ ሕይወት፣ ስለ ገንዘብ ማግኘትና ደስታ ይመኛሉ። ነገር ግን አንድ ነገር ይረሳሉ። ስኬት በመጀመሪያ በገንዘብ አይገነባም፣ የሚገነባው በጊዜ ነው። ማንኛውም ሀብታም፣ ስኬታማ፣ ታላቅ መሪ ወይም ተራ ሰው ቢሆን በቀን የሚያገኘው ያንኑ 24 ሰዓት ነው። ልዩነቱ የጊዜው ማነስ ወይም መብዛት ሳይሆን ጊዜያቸውን እንዴት እንደሚጠቀሙበት ነው። የቻናላችን ስም ማጥሊያ ነው። የጠለሉና የነጠሩ ጠቃሚ ሐሳቦችን ወደ እናንተ የምናደርስበት ቻናል ነው። ይህ ታሪክ ስለ ጊዜ እውነተኛ ዋጋ የሚያስረዳ ነው። በአንዲት ትንሽ መንደር ውስጥ አዳም የተባለ ወጣት ይኖር ነበር። አዳም ጎበዝ፣ ርኅሩህና በሕልም የተሞላ ነበር። አንድ ቀን ስኬታማ ለመሆን ይመኝ ነበር። ያማረ ቤት ውስጥ ሲኖር ወላጆቹን ሲረዳና በዙሪያው ባሉ ሰዎች ዘንድ ሲከበር በሕሊናው ያስብ ነበር። ነገር ግን አዳም አንድ ትልቅ ችግር ነበረበት። ሁልጊዜ ወደፊት በቂ ጊዜ አለ ብሎ ያምን ነበር። አባቱ አዳዲስ ሙያዎችን እንዲማር ሲነግረው ነገ ጀምራለሁ ይል ነበር። መምህሩ ጠንክሮ እንዲማር ሲመክረው ገና በቂ ጊዜ አለ ብሎ ይመልስ ነበር። ጓደኞቹ ራሳቸውን ለማሻሻል ሲተጉ፣ አዳም ግን ምንም ጠቃሚ ነገር ሳያደርግ ሰዓታትን በማባከን መዝናናትን ይመርጥ ነበር። ቀናት አልፈው ቀናት ተተኩ። ነገ የተባለው ወደሚቀጥለው ሳምንት፣ ያ ደግሞ ወደሚቀጥለው ወር ተቀየረ። አዳም ለመጀመር ትክክለኛውን ጊዜ ሲጠብቅ ቆየ። ዓመታት አለፉ። አንድ ቀን ከሰዓት በኋላ አዳም ከመንደር ወንዝ አጠገብ ከአንድ ዛፍ ስር ተቀምጦ ነበር። ሐሰን የተባሉ አዛውንት በዚያው አልፈው ሄዱ። ሐሰን በመንደር ውስጥ ከሚኖሩ ብልህ ሰዎች አንዱ እንደሆኑ ይታወቃሉ። አዛውንቱ አዳምን ተመልክተው እዚህ ምን እያደረክ ነው ሲሉ ጠየቁት። አዳም ፈገግ ብሎ ዝም ብዬ እየተዝናናሁ ነው አለ። አዛውንቱ አንገታቸውን ነቅንቀው አጠገቡ ተቀመጡ። ከጥቂት ቆይታ በኋላ ከሕይወትህ ምን ትፈልጋለህ ሲሉ ጠየቁት። የአዳም ዓይኖች በደስታ በሩ። ስኬት፣ ገንዘብና ክብር እፈልጋለሁ፣ ወላጆቼንም ማስኮራት እፈልጋለሁ አለ። አዛውንቱ በጥንቃቄ ካዳመጡ በኋላ አንድ ቀላል ጥያቄ አቀረቡለት። እነዚያን ሕልሞችህን ለማሳካት ዛሬ ምን እያደረክ ነው? አዳም ዝም አለ። የሚሰጠው መልስ አልነበረውም። አዛውንቱ በዚያን ጊዜ ከያዙት የውሃ ኮዳ ላይ ጥቂት ውሃ መሬት ላይ አፈሰሱ። ውሃው መሬቱ ላይ ፈሶ ሲጠፋ እያሳዩት ጊዜ ልክ እንደዚሁ የፈሰሰ ውሃ ነው። አንዴ ከመሬት ከተገናኘ በኋላ መልሰህ ወደ ብርጭቆ ልታስገባው አትችልም አሉት። አዳም ግን ንግግራቸው አልገባውም ነበር። በሚቀጥለው ቀን አዛውንቱ አዳምን ወደ ቤታቸው ጠርተው በጠረጴዛ ላይ ያሉ 3 ሻማዎችን አሳዩት። ከሻማዎቹ አንዱ ያልተለኮሰ አዲስ ሻማ ነው። ሁለተኛው ደግሞ እየበራ ያለ ግማሽ ሻማ ሲሆን፣ ሦስተኛው ቀልጦ ያለቀ የጠፋ ሻማ ነበር። አዛውንቱ አዳምን ይሄ ምንን ያመለክታል አሉት። አዳም ግን አንገቱን በማወዛወዝ ምንም እንዳልገባው ነገራቸው። አዛውንቱም እንዲህ አሉት፣ ያልተለኮሰው አዲስ ሻማ ወደፊትህ ገና ሊመጣ ያለው ጊዜህ ነው። እየበራ ያለው ግማሽ ሻማ ዛሬህ አሁን በእጅ ያለውና እያለቀ ያለ ጊዜህ ነው። በስብሶ ያለቀና የጠፋው ሻማ ደግሞ ትናንትህ ያለፈውና ወደ አመድ የተቀየረው ጊዜህ ነው ብለው ነገሩት። አዛውንቱ ቀና ብለው የነገውን ብርሃን ለማብራት አሁን እየበራ ያለውን የዛሬን ሻማህን በአግባቡ መጠቀም አለብህ። ያለቀውና የጠፋው ሻማ ግን አልፏል። ምንም ያህል ብትጸጸት እንደገና ልታበራው አትችልም አሉት። አዳም በትኩረት ያዳምጥ ነበር። አዛውንቱ በመቀጠል የነገ ተስፋህን ለመጠበቅ የዛሬን ቀን መጠቀም ትችላለህ። ትናንት ግን አልፏል። ያን ያህል ብትጸጸት እንኳን ልትመልሰው አትችልም አሉት። እነዚያ ቃላት በአዳም አእምሮ ውስጥ ቀሩ። ለመጀመሪያ ጊዜ ስለ ሕይወቱ አሳስቦት ማሰብ ጀመረ። በዚያው ምሽት በየቀኑ ምን ያህል ጊዜ እንደሚያባክን ሲያሰላ፣ ያለምንም ዓላማ የሚያወራቸው ሰዓታት፣ ያላስፈላጊነት የሚተኛቸው ሰዓታት፣ ኃላፊነትን በመሸሽ የሚያሳልፋቸውና ማነቃቂያ በመጠባበቅ የሚያጠፋቸው ሰዓታት ሁሉንም አንድ ላይ ሲደምረው ደነገጠ። በእጁ ያለውን በጣም ውድ ነገር እየጣለ እንደነበር ተረዳ። ገንዘብ ወይም ዕድል ሳይሆን ውድ ጊዜን እንደ ቀልድ ሲያባክን እንደኖረ ተረዳ። ሁሉንም ነገር የለወጠው ውሳኔ። በሚቀጥለው ቀን አዳም አንድ ውሳኔ አስተላለፈ። መጠበቅንም ሆነ ምክንያት መደርደርን ያቆማል።
በየቀኑ ያለውን ጊዜ በጥበብ መጠቀም ይጀምራል። መጀመሪያ ላይ ከባድ ነበረ። ልማዶቹ ወደ ኋላ ይጎትቱት ነበር። አንዳንድ ጊዜ ተስፋ መቁረጡ ወይም ነገሮችን እንደገና ማዘግየት ያምረው ነበር። ነገር ግን በዚያን ጊዜ ሁሉ አዛውንቱ ያፈሰሱትን ውሃ ያስብ ነበር። ቀስ በቀስ አዳም ተለወጠ። ማለዳ መነሳት ጀመረ። ጊዜውን ጠቃሚ ሙያዎችን ለመማር፣ መጽሐፍትን ለማንበብና ቤተሰቡን ለመርዳት አዋለው። ከማማረር ይልቅ ጠንክሮ ሠራ። ወራት አልፈው ዓመታት ተተኩ። በጥቂቱ ሕይወቱ እየተሻሻለ መጣ። አዳም እንዴት ስኬታማ ሆነ? የተማራቸው ሙያዎች ገንዘብ እንዲያገኝ ረዱት። ያዳበረው ሥርዓትና ዲሲፕሊን አጠናከረው። ያገኘው ዕውቀት አዳዲስ ዕድሎችን ከፈተለት። ሰዎች ለውጡን ማስተዋል ጀመሩ። አንድ ቀን አንድ ጓደኛው ለስኬትህ ሚስጥሩ ምንድነው ሲል ጠየቀው። አዳም ፈገግ ብሎ ምንም ሚስጥር የለውም አለ። ጓደኛው ግራ ተጋባ። አዳም በመቀጠል ብቸኛው ልዩነት ጊዜ ማባከኔን ማቆሜ ነው አለ። ከዓመታት በኋላ አዳም በመንደር ውስጥ ከሚከበሩ ሰዎች አንዱ ሆነ። ስኬታማ ንግድ ገነባ። ቤተሰቡን ደገፈ። የሌሎችንም ሕይወት ለማሻሻል ረዳ። ለወጣቱ ትውልድ ማስተማር ጀመረ። አንድ ቀን ከሰዓት በኋላ በዚያው ወንዝ አጠገብ ሲመላለስ ድሮ ጊዜውን ያባክንበት በነበረው ዛፍ ስር የተቀመጡ ወጣቶችን አየ። የራሱን ወጣትነት አስታወሱት። አዳም አጠገባቸው ተቀመጠና ከሕይወት ምን ትፈልጋላችሁ ሲል ጠየቃቸው። ወጣቶቹ በደስታ ሕልሞቻቸውን አጋሩት። አንደኛው ሐኪም፣ ሌላኛው ነጋዴ፣ ሌላው ደግሞ ዓለምን መዞር እንደሚፈልግ ተናገሩ። አዳም በጥንቃቄ ካዳመጣቸው በኋላ በብርጭቆ ሲጠጣው የነበረውን ውሃ ወደ መሬት እያፈሰሰ ወጣቶቹ እንዲመለከቱ አደረገ። ፈገግ ብሎ ይህንን ቅጽበት በጭራሽ አትርሱ አለ። ሕልማችሁ ሊሳካ ይችላል፣ ነገር ግን እያንዳንዱ ሕልም ዋጋ አለው። ዋጋው ደግሞ ጊዜ ነው አላቸው። ወጣቶቹ ዝም አሉ። አዳም በመቀጠል በምታባክኑት እያንዳንዱ ቀን ሕልማችሁ እየራቀ ይሄዳል። በጥበብ የምትጠቀሙበት እያንዳንዱ ቀን ደግሞ ሕልማችሁን ያቀርበዋል አላቸው። ከብዙ ዓመታት በኋላ እነዚያ ወጣቶች የአዳምን ትምህርት ሁልጊዜ ያስቡት ነበር። አንዳንዶቹ ስኬታማ ሆኑ፣ አንዳንዶቹ ንግድ ገነቡ፣ አንዳንዶቹ ደግሞ ቀደም ሲል አይቻልም ብለው ያሰቡትን ግብ አሳኩ። እናም ሁላቸውም የሚያገናኛቸው አንድ ነገር ነበር። ጊዜን ማክበርን ተማሩ። የጊዜን እውነተኛ ዋጋ። የዚህ ታሪክ ጭብጥ ቀላል ነው። ጊዜ በዓለም ላይ እጅግ ውድ ሀብት ነው። የጠፋ ገንዘብ እንደገና ሊገኝ ይችላል። የፈረሰ ንግድ እንደገና ሊገነባ ይችላል። ያመለጡ ዕድሎች ሊመለሱ ይችላሉ። የጠፋ ጊዜ ግን በጭራሽ አይመለስም። የሚያልፈው እያንዳንዱ ሰከንድ ለዘላለም የታሪክ አካል ሆና ትቀራለች። አብዛኞቹ ሰዎች እርምጃ ከመውሰዳቸው በፊት ትክክለኛውን ጊዜ ይጠብቃሉ። ስኬታማ ሰዎች ግን አንድ ትልቅ ነገር ይረዳሉ። ትክክለኛ ጊዜ የሚባል ነገር የለም። አሁኑኑ በመጀመር ትክክለኛውን ጊዜ አንተ ራስህ ትፈጥረዋለህ። ነገ ማለትን ከቀጠልክ አንድ ቀን ነገ ከሕይወትህ ላይ ዓመታትን እንደሰረቀብህ ታስተውላለህ። ታላቅ ነገር የሚያሳኩ ሰዎች ሁልጊዜ በጣም አዋቂዎች ወይም በጣም ሀብታሞች አይደሉም። አብዛኛውን ጊዜ ከሌሎች ይልቅ ለጊዜያቸው ትልቅ ዋጋ የሚሰጡ ሰዎች ናቸው። ከኔ የግል እይታ አንጻር ይህ ታሪክ ስለ ሕይወት ያለኝን አስተሳሰብ የለወጠ አንድ ትምህርት አስተምሮኛል። እያንዳንዷ ቀን እንደ ትንሽ የወርቅ ቁራጭ ናት። አብዛኞቹ ሰዎች ሳያስቡት ያጠፉታል። ምንም ዋጋ በማያመጡ ነገሮች ላይ ሰዓታትን ያባክናሉ። ከዚያም ሕይወታቸው ለምን እንዳልተለወጠ ይደነቃሉ። እውነታው ግን ወደፊታችንን የምንገነባው ዛሬ በምናደርገው ነገር ነው። በየቀኑ የሚደጋገሙ ትናንሽ እርምጃዎች በጊዜ ሂደት አስደናቂ ውጤት ያመጣሉ። ጊዜህን በጥበብ መጠቀም ብትጀምር በቀን 1 ሰዓት እንኳን ቢሆን ከጥቂት ዓመታት በኋላ ሕይወትህ ሙሉ በሙሉ የተለየ ሊሆን ይችላል። ይህ ታሪክ ልብህን ነክቶት ጠቃሚ ትምህርት ካገኘበት በአስተያየት መስጫው ላይ ኦኬ ብለህ ጻፍ። ለሌሎች የቅርብ ሰዎች ሼር ማድረግና ቻናላችንን ሰብስክራይብ ማድረጉን አትርሳ።